ሰላም ብያለሁ ጓደኞቼ፣ እንዴት ናችሁ? እንኳን ወደዚህ ድማና ዩቲዩብ ቻናል በሰላም መጣችሁ። አመሰግናለሁ። ወዳችሁና ፈቅዳችሁ ሰብስክራይብ ላደረጋችሁ የጓደኞቼ የእውነት አመሰግናለሁ። አዲስ የሆናችሁ ደግሞ ቤቱን ሰብስክራይብ አድርጉ፣ አበረታቱኝ። ቪዲዮንም እስከ መጨረሻ ድረስ ተከታተሉኝ። ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ ጀምሩልኝ። እና ዛሬ ደግሞ እሺላችሁ የመጣሁት በአረቡ አገር በጣም ተወዳጅ የሆነው የሻይ ከረግ ወይም ደግሞ ሻይ ሀሊብ የሚባለውን አሰራር ነው። በጣም ቀላልና በጣም የሚጣፍጥ ነው። በእኛ ሀገር ደግሞ ወተት በሻይ እንደሚባለው ማለት ነው። እና በዚህ ሀገር ደግሞ ሻይ ሀሊብ ከኬክ ሰርተን ጣፋጮች ጋር መብላት እንችላለን። እንግዳ ሲመጣም አፍልተን ማቅረብ እንችላለን። ከተለያዩ ኮኩሶች ጋር ብስኩቶች ጋር መብላት እንችላለን እና በጣም አሪፍ ነው እና እሱን ነው ይዤላችሁ የመጣሁት። ቪዲዮ እስከ መጨረሻ ድረስ ተከታተሉት። ወደ አሰራሩ እንሄድ። አመሰግናለሁ። ጠብቁኝ። በድጋሚ መጥቻለሁ። ሻይ ሀሊቡን ለመስራት የሚያስፈልጉን ግብአቶች በመጀመሪያ እዚህ ጋር ሪምቦ፣ ይሄ ማለት ነው ሪምቦ ሻይ ሀሊቡ ያስፈልገናል። ሻይ ሀሊብ ለመስራት እሱ ያስፈልገናል። እዚህ ጋር ስኳር አለኝ። እዚህ ጋር ደግሞ የተፈጨ ይላለኝ ማለት ነው። እዚህ ጋር ደግሞ ሻይ የራሱ ሻይ አለው እሱ አለኝ። እዚህ ጋር ደግሞ የማፈላበት ብረት ድስት አለኝ። እዚህ ጋር ደግሞ ያዘጋጀሁት ውሃ አለ። ሻዩ ደግሞ ይሄ ነው፣ አልከቡስ ማለት ነው። የሻይ ሀሊቡ ወይ ደግሞ የከረግ ሻይ ሻዩ ይሄ ነው። አብዛኛው ጊዜ የምንጠቀመው ይሄ ነው። ማንኛውም ሻይ ይሆናል፣ ግን ይሄኛው በጣም የሚጣፍጥና አሪፍ ጣዕም ቃና ያለው ሻይ ነው ይሄኛው ማለት ነው። አሁን እኔ በዚህ ነው የምለካው ውሃ ማለት ነው። በዚህ ሁለት ነው እዚህ ላይ የምጨምረው ማለት ነው። ለዚህ በሁለት የምትሰሩ ከሆነ ምንም ጊዜ ጣዕሙ እንዲጣፍጥላችሁ ከፈለጋችሁ የዚህ ሁለት የምትሰሩ ከሆነ እርግጠኛ ነኝ ቤታችሁ አይጠፋም። ይሄ በዚህ ሁለት ትጨምራላችሁ ማለት ነው። ወደ ቪዲዮ እንሂድ። ያው እንደምታዩት እዚህ ሞልቼ አንድ አዘጋጅቻለሁ ማለት ነው። ይሄው ሁለተኛውም ይሄው እንደዚህ ጨምራለሁ ማለት ነው። ሁለት አዘጋጅተናል ማለት ነው። ሁለት መለኪያ ጨምሬያለሁ ማለት ነው። አሁን ደግሞ ሻይ ነው የምጨምረው። ሻይ ያው በሾርባ ማንኪያ በትልቁ ማንኪያ ከቡሱን ሻይ ማለት ነው። አልከቡስ የሚባለውን ሻይ ይሄው አንድ ማንኪያ፣ ይሄ ሁለተኛው ማንኪያ፣ ሁለት ማንኪያ ጨመርኩ ማለት ነው። ይሄው እንደምታዩት እዚህ ላይ ሁለት ማንኪያ ተኩል ሻይ ጨምሬያለሁ ማለት ነው። በማንኪያ ነው እኔ የምለካው ልክ እንዲመጣልኝ ስለምፈልግ ማለት ነው። ከዛ እዚህ ጋር ደግሞ የተፈጨ ሂል አለኝ። የተፈጨ ሂል ማለት ነው። እናንተ ድፍኑን መጨመር ትችላላችሁ፣ ግን ሂሉ የተፈጨ ቢሆን ይበልጥ አሪፍ ነው፣ ጣዕሙ ይወጣል። ይሄው ሂሉ አንድ ማንኪያ፣ እቺ የስኳሯ ማንኪያ ማለት ነው። አንድ ብቻ ነው የምጨምረው፣ ምክንያቱም ከበዛ ጣዕሙ በጣም ነው የሚያስጠላው። ከዛ እዚህ ጋር ስኳር አለኝ፣ አንድ ሲኒ ስኳር። ልክ እንደ የቤታችሁ ይለያያል። እኔ ብዙ ስኳር ስለማይጠቀሙ አንድ ሲኒ ስኳር ነው የምጠቀመው። ይሄው ያዘጋጀሁትን ሻይ እዚህ ላይ ጥጄዋለሁ ማለት ነው። መጀመሪያ ይሄ ለ10 ደቂቃ ይንተከተካል። በደንብ ለ10 ደቂቃ መንተክተክ አለበት። ከተንተከተከ በኋላ ተመልሼ እመጣለሁ። እንደምታዩት ሻዩ ከደቂቃ በኋላ አወጣዋለሁ። ያው ሻያችን በዚህ መልኩ እየተንተከተከ ነው። ገና አሁን ነው የጀመረው። ገና መንተክተክ ከጀመረ 5 ደቂቃ ነው፣ ግን ገና 15 ደቂቃ ይቀረዋል። ሽታው እንዴት ልነግራችሁ አልችልም። በጣም ሽታው በጣም ደስ ይላል። የሂሉ የሻዩ ቅመም በጣም ደስ የሚል ሽታ ነው ያለው። ይኸው ሻያችን በዚህ መልኩ ደርሷል። እንደምታዩት ይኸው መልኩ በጣም ነው የሚያምረው። በጣም የሚጣፍጥ ሻይ ነው። ሞክሩት፣ ትወዱታላችሁ። ስለተከታተላችሁ አመሰግናለሁ። ሰላም ቆዩልኝ ውዶቼ። እግዚአብሔር ያክብርልኝ።